አለይኩም ወራህመቱላሂ ወበረካቱሁ። ያ ጀማዓ ዛሬ ረሳኢል ሚነል ቁርአን ክፍል 94 ይዤላችሁ መጥቻለሁ። ዩደቢሩል አምር አላህ ሱብሓነሁ ወተዓላ ነገራቶችን ሁሉ ያስተናብራል የሚለው አያ ነው። በጣም ደስ የምትል ቃል ግን ደግሞ ሰፊ ሀሳብ የያዘች ናት። አድሃም ምን ይላል? ሁና የስተሪሑል ቀልብ ዩደቢሩል አምር ስንል አላህ ሱብሓነሁ ወተዓላ ነገራቶችን ሁሉ ያስተናብራል ስንል እዚህ ጋር ቀልብ ስክን ትላለች። ወየጢቡ ተስሊም ለአላህ ሱብሓነሁ ወተዓላ ደግሞ ተስሊም ማለት መስጠት ነው አይደል? ሁሉን ነገር መስጠት ምንኛ ያማረ ነው። ፈመን ዛ ዩደብሩል አምረ ከማ የፍዐሉ ሷሒቡል አምሪ፣ ማን ነው እውነትም ጉዳይን የሚያስተናብረው የጉዳዩ ባለቤት በላይ? የጉዳዩ ባለቤት ማን ነው? አላህ ሱብሓነሁ ወተዓላ ነው ማለት ነው። ብዙ ጊዜ እኛ በህይወታችን ውስጥ ስለ ራሳችን አስተካካይ ራሳችን ነገራቶችን ሁሉ መስመር የምናስይዝ መስሎ ይታየናል። እሱ ነገር ስህተት ነው። የኛ ድርሻ ሰበብ ማድረስ ነው። በምንም አይነት ሚንስ የሆነ ሰው ስራ ለመጀመር ቢያስብ፣ ሊያገባ ቢያስብ፣ ስትወልድ ምን ስትል እነዚህን ነገሮች የማስኬጃ የመረማመጃ ሰበብ የማድረስ እንጂ ጉዳዮችን በስርዓት የማስተናበር ሂደቱ የአላህ ሱብሓነሁ ወተዓላ ነው። ሲፈቅድ ነው ነገራቶች ሁሉ መሆን የሚችሉት። የኛ ጥረት የኛ ሰበብ ማድረስ ለመሳካት መንገድ ነው እንጂ መሳካቱ ላይ መዳረሻ አይደለም። ስለዚህ መዳረሻ ነው እንጂ ስኬቱ አይደለም ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ነገራቶችን እንደሚያስተናብር አንዳንዴ ኦቨር የሆነ መጨነቆች አሉ በህይወታችን ውስጥ። ልክ እኛ ጉዳዩን እንደምንቀይር እንደምንሰርዝ ወደ ህይወታችን እንደምናመጣ ነገራቶችን የራሳችን እንደምናደርግ እናስብና ለልባችን እረፍት እንነሳታለን ማለት ነው። ይሄ ልክ ያልሆነ አስተሳሰብ ነው ባጭሩ። ምክንያቱም እኛ እንቅስቃሴያችንን ነው ቼክ ማድረግ። እየተንቀሳቀስኩ ነው ወይ? ለምሳሌ ትዳር ሊሆን ይችላል። ቼክ እያረኩ ነው ወይ? መስፈርቴን አስቀምጬ ቀይ መስመሬን እያሰመርኩ ማለት ነው። ዝም ብዬ ደግሞ ያገኘሁትን ሰው ማውራት ምናምን ሳይሆን እኔ በምፈልገው መልክ የሚገኘውን ሰው ለማውራት ዝግጁ ነኝ ወይ? ሰዎች እንዲያመጡልኝ ኦፕን ነኝ ወይ? ክፍት ነኝ ወይ? ከዛ በተረፈ ደግሞ ለትዳር የሚያበቁኝ ነገሮች ላይ አለ ወይ? ራሴ ላይ እየሰራሁ ነው ወይ የሚለውን ነገር መዳረሻውን ከሄድን በኋላ አላህ ሱብሓነሁ ወተዓላ ግን የእሱ አምር ነው አይደል? በየትኛው ዓመት በየትኛው ወር አንድ ያላገባ ሰው ወይ ያላገባች እህት እንደሚጣመሩ አላህ ሱብሓነሁ ወተዓላ በጻፈው ነው አይደል? መክቱብ ነው። የእሱ አምር ነው የሚሄደው ማለት ነው እንጂ ያ ሰው ሰበቡን ሳያደርስ ወይም ደግሞ አድርሶም ቢሆን እንዴት ነው ይሄ ነገር እንዴት ነው የማይሳካው ብሎ መጨነቁ ራሱ ላይ ጫና መፍጠር ነው እንጂ የሚያመጣው የሰራውን ሰርቶ አላህ ደግሞ ቀሪውን ነገር አላህ ነው ለኔ አምሮችን ሊያስተካክልልኝ የሚችለው ብሎ ማሰብ በራሱ ጉዳዩን ራሱ ለቀቅ እንድናደርጉ ያደርጋል። እንደ ሳይኮሎጂ የሆነ ነገር ላይ ሙጥኝ ስንል እኮ ነገራቶቹ ከመሳካቱ በላይ ሌላ የህይወታችንን ፓርት ሁሉ ይሸፍንብናል አይደለ? ለምሳሌ አንድ ቢዝነስ ለመክፈት በሚል በቃ እዛ ነገር ላይ ሁሉ ነገር ኢንፎከስ ማደርግ ከሆነ ያ ነገር ወይ ባይሳካ ላሰማህላህ የሆነ ነገር ቢሆን ሙሉ ላይፌን የሆነ ነገር ሚዝረብል ላይ ያደርገው ነው። እንዲሁም ትዳርን በተመሳሳይ አለመውለድን በተመሳሳይ ፍቺም በተመሳሳይ ማለት ነው። እና የህይወታችን የሆነኛውን ፓርት ስለሆነ ልክ እንደዛ ቀለል ለማድረግ ይሄ የህይወቴ አንደኛው ፓርት ነው፣ ከዛ አላህ ነው ደግሞ ይህን ጉዳይ የሚሰራው፣ ወደ ሌላኛው ደግሞ ፎከስ ማድረግ ያግዘናል ማለት ነው። ግን አንዱ ነገር ላይ እኔ ነኝ የምሰራው ህይወቴን፣ እኔ ነኝ የማስተካክለው፣ እኔ ነኝ የማደራጀው ማለት ስንጀምር ባልተደራጁ ነገሮች ውስጥ በጣም ቢዚ እንሆንና እንዳልኳችሁ ሌላኛው የህይወት ምዕራፋችንን እንዳንኖር ያደርገናል ማለት ነው። በብዛት ደግሞ ያላገቡ እህቶች ምናምን ላይ የሚታየው ችግር በቃ ሙሉ ፎከሳቸው ትዳር ላይ ሆኖ በቃ በሌላ ነገር ፐርፌክት የሚሆኑበትን ታይም ዝም ብለው በዋዛ ያቃጥላሉ ምናምን። እዚህ ላይ ፎከስ ተደርጎበት መሰራት መቻል አለበት። አንዱ ነገር ነው ህይወት ላይ ያልተሳካ ያለው። እሱንም አላህ ሱብሓነሁ ወተዓላ ወቅቱ እየጠበቀ እንደሆነ እያመንን አንተ ባልከው ጊዜ ታደራጀዋለህ በሚል ሌሎች ነገሮች ላይ ቢዚ መሆን ይጠበቅብናል ማለት ነው። ኦቨር የሆነ የነገ ጭንቀትም አይኖረንም። ነገን አላህ ሱብሓነሁ ወተዓላ ነው የሚያውቀው አይደል? ወማ ተድሪ ነፍሱን ማዛ ተክሲቡ ገደን ያለን እኮ ያለ ምክንያት አይደለም። አታውቅም። በቃ እኔ በፈለግኩት አውልሃለሁ። እኔ ዛሬ ፕላን ኖት አውጥቼ ምናምን ነገ ኢንሻአላህ እንዲህ አረጋለሁ ምናምን ብዬ ብል አላህ ነው እና የጉዳይ ባለቤት እንዳልኳችሁ የአምር ባለቤት እሱ ነው። ነገ ያላሰብኩት ያልጠበቅኩት ቦታ ያውለኛል። ሲያውለንም ብዙ ጊዜ አይተናል ማለት ነው። ስለዚህ በዛ መልኩ የነገ ሀሳባችን ጭንቀታችንን ለመቀነስ ይህን አያ በተደቡር ማንበብና ወደ ውስጥ ማስገባት ያስፈልጋል ማለት ነው። እኛ ዛሬ ላይ ያለውን ክስተት ብቻ ነው ማየት የምንችለው። እሱንም ስራው እየተሰራ ባለበት ሂደት እንጂ ዛሬ ላይ የሚደረጉ አላህ ያደረጋቸው ነገሮች በሙሉ
ነገ ተፍሲራቸው ሌላ ሆኖ ነው የምናገኛቸው። ኢቭን አስቡት ስለምናደርገው ነገር ራሱ እርግጠኛ በዚህ ምክንያት ነው የምንላቸው ነገሮች የሉም። አማርኛ ትንሽ እንትን ካለ አላቅም፣ ግን አሁን ላይ የሚፈጸሙ ነገሮችን ነው የምናውቀው፣ እሱንም ላይ በሚሰሩ ነገሮች እንጂ ነገ ነው የነዛ ምክንያቶች በደንብ ተገልጠውልን የምናየው ማለት ነው። ስለዚህ ይህ ነገር እንዴት ሊሆን ነው፣ ነገ ምን ይፈጠራል፣ ወይም ደግሞ ይህ ሰው እንዴት ምን ያደርግብኛል እንደዚህ ምናምን የሚሉ ኦቨር የሆኑ ጭንቀቶችን ለማከም በደንብ ይረዳል። ከአላህ ሱብሓነሁ ወተዓላ ጋር ያለንንም ግንኙነት በደንብ ያጠናክራል። ትክክለኛ ተወኩል የማምጣት ስሜት ይመጣል። አላህ ነው አእምሮችን የሚያስተካክልልኝ። ያመን ዩደቢረል አምረ ሚነ ሰማይ ኢለል አርዲ ደቢር ሊአምሪ እያለን ዱዓችንንም ስናረግ ተወኩላችንም ወደሱ የመጠጋታችንም ስሜት እሱን የማመን እንዲሁም ደግሞ የባርነት ባህሪንም እየተላበስን እንመጣለን እና ጉዳያችንን ወደ አላህ ከሚያስጠጉት ባሮች መካከል ያድርገን። ሰበቡን አድራሽ ግን ደግሞ ህይወታችንን መሪያችን እሱ ነው እና የህይወታችንን ሁኔታ አካሄድ ምናምን የሚወስንልን እሱ ነው እና ለእሱ እጅ እንደ መስጠት ማለት ነው። እና ኢንሻአላህ በዚህ መልኩ ላይፋችንን የምናስተካክል አላህ ያድርግልን። ሰላም አለይኩም ወረህመቱላሂ ወበረካቱ።